ቤቴን አስረሳሽኝ የተባለበት ምክንያት ቤት ስለሚያስረሳ ይመስለኛል ለዛ ነው የሚሆነው ቤቴን አስረሳሽኝ የተባለበት ምክንያት እዚህ አንድ ምግብ መጣችሁ ይሄን ምግብ ከቀመሳችሁ በኋላ ቤታችሁ ትዝ አይላችሁና ለዛ ነው ቤቴን አስረሳሽኝ የተባለው ትንሽ ቀላቅለው መሰለኝ ለሁለት አያልቅም ግን እስቲ እንሞክር ሰላም እንዴት ናችሁ ተመልሰናል ኤላ ሪቪው ነን ያው እንግዲህ እንደምታውቁት ዩቲዩብ ላይ በሰፊው እየመጣን ነው እና ዛሬ አንድ ቤት ነው የምናየው ክሪስቲ ትባላለች ክሪስቲ ማለት 6 ኪሎ ፍርፍር ተራ ነው መቼም የማያውቀው የለም አይደለ 6 ኪሎ ፍርፍር ተራ ነበረች አሁን ደግሞ እዛው 6 ኪሎ ከማርቆስ ቤተክርስቲያን ከፍ ብላ እዛ ከፍታለች ተብለን ልንሄድ ነውና ክሪስቲ የምትታወቀው ወጣ ያሉ ምግቦችን ስሞችንም ነው የምግቦቹን ስም ምግቦቹ ወጣ ያሉ ናቸውና ምን ነበር እዛ ስንሄድ እናያለን ግን ቤቴን አስረሳሽኝ ይምጡ በዝና ምናምን የሚባሉ ምግቦች ነው ያሉት እኛ ስንደርስ ያለውን ነው የምናየው ስንደርስ ያጋጠመን ምግቦች ከቻልን ላይት የሚኖረው ከሆነና አሪፍ ለመቅረጽ አሪፍ ከሆነ ኪችንም ሲሰራ ያለውን ቫይብ አንድ ላይ ቀርጸን ለመልቀቅ እንሞክራለን ካልሆነ ግን ምግቡ ሲቀርብ ሲቀላቀል ምናምን ሲበላ ያለውን ነገር ለእናንተ ለማሳየት እንሞክራለን ከዛ በተጨማሪም ለወጣ ስለሆነ ጃኬት ይላረግ ነው ከዛ በተጨማሪም ምንድነው የምናረጋው ምሰራቸው ነገሮች ያሷን እንዳለ ለመቅረጽ እንሞክራለን በጣም ብዙ ያቃታል እኛም ቲክቶክ ላይ ሰርተንላታል ከዚህ በፊት በጣም አሪፍ ነው የሚመች ምግቦች ነው ያሏት ርካሽ ነው በዩኒቨርሲቲ ተማሪዎች ደግሞ በደንብ ትታወቃለች አሁን ደግሞ ሞር በጣም ትታወቃለች እዛ አካባቢው ላይ የዩኒቨርሲቲ ተማሪዎች ምሳቸውንም ራታቸውንም ከሷ ውጭ አይበሉ ከፍተኛ የምግቦቹ ዋጋ 600 ብር ቢሆን ነው ዝቅተኛው ደግሞ 150 ብር 100 ብር ድረስ አለ እስቲ እንሂድና የሚሆነው ነገር እናያለን ኤቭሪቲንግ ቀርጸን ለእናንተ ለማሳየት እንሞክራለን ይመቻችሁ ሰብስክራይብ አድርጉ ሼር አድርጉ ከዚህ በኋላ በጣም በሰፊው ቪዲዮ ስለምንለቅ ተከታተሉ ይመቻችሁ 6 ኪሎ ማርቆስ ቤተክርስቲያን ከፍ ብሎ የሚገኘው ክሪስቲ ቁርስ ቤት ደርሰናል ይሄ ምን ነበር ስፓኛ ይባላል ይሄ ምንድን ነው ያለው ፍርፍር በቀይ ፍርፍር ባልጫ ፓስታ በአትክልት ሩዝ ጎመን ቴስቲ ጥብስ ድንች ሰላጣ አለ ኦኬ ይሄ ለአምስት ሰው ያህል በደንብ ይበላዋል እርግጠኛ ነኝ እጄ ላይ ራሱ በጣም ነው የሚከብደውና አቀላቅየው ምናምን ደግሞ እስቲ እናየዋለን በዳቦ ነው የሚበላው ሶስት ዳቦ አብሮት ይቀርባል እኔ ግን ዳቦ አልወድምና ስለዚህ እንጀራ መሆን ይችላል ብላለች ክሪስቲ ግን ይሄንን እንዲሁ እኔ በእጄ እበላዋለሁ ክሪስቲ የምትገኘው 6 ኪሎ ማርቆስ ቤተክርስቲያን ከፍ ብሎ ነው ወደ ላይ ማለት ነው እና ይሄ ብቻ አይደለም ያላት ምግብ በጣም ብዙ ነው አብዛኞቻችሁ ታቋታላችሁ ፍርፍር ተራ የመጀመሪያዋ ነች ፍርፍር ተራ አካባቢ ላይ
በጣም ብዙ ነበር፣ ብዙ አይነት አማራጭ ነበራት። አሁን ወደዚህ መታ ነው። ስለዚህ እስቲ እንቅመሰውና ደግሞ ቴስቱን እንነግራታለን። በነገሮች ላይ የድግስ ቤት ምግብ የሚወድ ሰው በደንብ ይበላዋል። የድግስ ቤት ምግብ የምትወዱ ሰዎች ግዴታ እዚህ መምጣት አለባችሁ። ይሄ የምሳቃ ምግብ፣ የድግስ ቤት ምግብ የምትወዱ ሰዎች ልነግራችሁ አልችልም እንዴት እንደሚጥም ማለት ነው። ለሁለት አያልቅም፣ ግን እስቲ እንሞክር። ለአምስት እና ከአምስት ሰው በላይ ነው የሚበላው ይሄ። በጣም ብዙ ነው። ምን ነበረ? ፉስፓኝ ምንድነው ስሙ? ይሄ ስንት ነበር ዋጋው? 500 የጾሙ 500 ነው። የፍስጉ ደግሞ 600 ብር ነው። እና ብላንተ የጾሙ 600 ብር ነው፣ ግን 500 ብር 6 ሰው ይበላዋል። በጣም የሚገርም እንትን ነው፣ የሚገርም ማለት ነው። በቃ ሌላኛው ምግባችን መጣ። ይሄንን ገና እየበላ ሌላኛው ምግባችን መጥቷል። እስቲ ደግሞ ያኛውን እንየው። አሁን ጭክስ እሺ፣ ይሄኛው ምን ነበር? ይሄኛው ቃና የሚባለው ነው። ቃና ይባላል። በነገራችን ላይ ልጁ እዚህ ጋር የነበረው ምግብ ሲኖር ብቻ ነው የሚመጣው። ለዛ ነው ከፍ ያለው ምግብ ሲኖር ይመጣል። ይሄኛው ቤቴን ምን ነበር ያልሽኝ ክሪስ? ቃና የሚባለው ምግብ ነው። ፍርፍር፣ ፓስታ፣ ቀይ ስር፣ ጎመን፣ ሩዝ፣ ድንች አይደለ? ይሄ ሁሉ ነገር አለው እና እዚህ ጋር አቀላቅለነው ነው። ከዚህ ውጪ ደግሞ ሌላ አንድ አለ የቀረን ምግብ። እሱን ደግሞ አሁን ይዛልን እየመጣች ነው ክሪስ። የክሪስቲ ቤት የሚገኘው 6 ኪሎ ማርቆስ በተክሰት ከፍ ብሎ ሚካኤላ ፋርማሲ ገባ ብላችሁ ነው። በቃ ከሚካኤላ ፋርማሲ ትንሽ ነው ገባ የምትሉት። አስቀምጥላችኋለሁ ቪዲዮ ላይ ታዩታላችሁ። መሞከር አለባችሁ። ስፔሻሊ ዩኒቨርሲቲ 6 ኪሎ ዩኒቨርሲቲ አካባቢ ያሉ ተማሪዎች በቃ እዚህ ነው ቤታቸው ማለት ነው። እኛ የመጣንበት ሰዓት እንደውም አሁን 9 ሰዓት ጠብቀን ነው የመጣነው። ምክንያቱም ምሳ ሰዓት ቢሆን ቤቱ እንዳለ ሙሉ ነው፣ ምንም አይነት መቀመጫ የለውም ማለት ነው። እና የምግቦቿ ጣዕም ልነግራችሁ አልችልም። ስለዚህ ይሄን ይመስላል። ይሄኛው ቴስታቸው የሁሉ ምግቦች ቴስት ማለት ነው። አሁን አብዛኛው ሰው የማህበር የድግስ ምናምን ቤቶች ምግብ ይወዳል አይደል? በቃ እሱን የትም ልታገኙት አትችሉም ከድግስ ውጭ አይደል? ስለዚህ እዚህ ቤት ግን እሱን ቴስት ራሱን ታገኙታላችሁ። ስለዚህ እየመጣችሁ መሞከር አለባችሁ። ቀጣዩ ምግብ ደግሞ እንየው። ዋጋው ደግሞ 150 ብር ነው ብላናለች። ይሄኛው ሜኑንም ቪዲዮ ስላነሳሁት ሜኑንም አካትተዋለሁ ቪዲዮ ላይ 150 ብር ነው። ይሄ ዋጋው የሚገርም ነው በጣም ማለት ነው። እና ሌላኛው ምግባችንን መጥቷል። እሱን ደግሞ እናየዋለን። ይሄኛው ደግሞ ምንድነው ክሪስ? ይሄ ደግሞ ቤቴን አስረሳሺ ነው ስሙና የጾም ነው። ይሄኛውም ፍርፍር፣ ፓስታ፣ ሩዝ ቴስት ያለው ከላይ ሁሉም ምግቦች ባይዘው እዚህ ጋር የቀረጽኩላችሁ እንዳለ የፍስግም አላችሁ እና የፍስጎቹ ላይ ስጋ ምናምን ይኖራቸዋል ማለት ነው።
ቤቴን አስረሳሽኝ የተባለበት ምክንያት ቤት ስለሚያስረሳ ነው ይመስለኛል። ለዛ ነው የሚሆነው ቤቴን አስረሳሽኝ የተባለበት ምክንያት እዚህ አንድ ምግብ መጣችሁ ይሄን ምግብ ከቀመሳችሁ በኋላ ቤታችሁ ትዝ አይላችሁም እና ለዛ ነው ቤቴን አስረሳሽኝ የተባለው። እስቲ ትንሽ ቀላቅሎ መሰለኝ ፍርፍር፣ ፓስታ፣ ሩዝ እና ቴስቲ ነው ያለው። ክሪስቲ ይሄ ስንት ነበረ? ይሄን 150 ነው። ይሄኛው 150 ነው። ያኛው 500 ነው። በፍስክ ጊዜ ያየው 600 ነው። አስቡት ያ 600 ለ6 በልታችሁት ነው 100 ብር ነው ቢደርስባችሁ ማለት ነው። አሁን ደግሞ እስቲ እንብላ ያኛው ይመቻችሁ። ክሪስቲ ጋር የነበረን ቆይታ ይሄን ይመስላል። በቀጣይ ሌላ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ።